የብሩክዬ ሚስት አትበገሬዋ ሀይሚዬ ታደሰ የባሏ ጠበቃ አንቺን የማይመስሉ ብዙ ያወራሉ እነ ትረት ትረት አንቺን ማሰሚያቸው ብዙ ቢያወሩብሽ ድሮስ የስራ ሴት ማንን ትሰማለች አላማዋን እንጂ አሉቧልታ አትሰማም አሁንም ድመቂ ከንጉስሽ ጋራ ስራሽን ብቻ እንጂ አሉቧልታ አትሰሚም ሀይሚዬ ባሏን አሳልፋ ትሰጣለች ብላችሁ ማሰባችሁ ራሱ ታሳዝናላችሁ እናንተ ራሳችሁ ማለት ነው። እልክ አስጨራሽ እንደሆነች አታውቋትም ማለት ነው። በነገራችን ላይ ሀይሚዬ ባህሪዋ ወሬ በማውራት በመንጫጫት ምናምን ምናምን አይደለም። እሷ አድርጋ ነው የምታሳያችሁ። ስለዚህ ዝም ብላችሁ ብተዋትስ ምን ይቀነስባችኋል? ከዛ ውጭ ደግሞ ማለት ነው በቃ ተዋቸው። በቃ ልጆቹን የፈለጉትን ስራ አይዲያ አምጥተው መስራት ይችላሉ፣ መብታቸው ነው። ገባችሁ አይደለ? እናንተ በፈለጋችሁት መንገድ መረዳት ትችላላችሁ። ድራማ አይደለም እውነት ነው ምናምን፣ እንደፈለጋችሁ አስቡት፣ ግን አትሳደቡ። ገባችሁ? አንዱን መዘግዘቅ፣ አንዱን የሆነ ክፉ ነገር መመኘት። እኔ እዚህ ጋር አሁን ያደረጋችሁትን ትክታክ ላይ ክፉ ነገር እኔ ማውራት አልፈልግም። ምክንያቱም በጣም ነው የሚሰቀጥጠው። ሰው ሆኖ የሚያስብ ሰው እንደዛ አያደርግም። ለሰው ልጅ እንደዛ ክፉ ነገር አያስብም። እሺ ጥሩ አይደለም። እዚህ የሚያደርስ ነገርም ምንም ነገር የሰሩት ነገር የለም። እነዚህ ልጆች አይደለም ሰርተው ለኖሩ ለተለወጡ። እንዴ እኛ እኮ እዚህ አረብ ሀገር የመጣነው እኮ ስራ ለመስራት ነው አይደለም? የማንፈልገውን ህይወት እየኖርን እንደሆነ አታውቁም እንዴ? ምን አይነት ህይወት እየኖርን እንደሆነ ታውቁታላችሁ። ሁላችንም በየስራ መስካችን ምን አይነት እንደ ህይወት እንደምናሳልፍ እናውቀዋለን አይደለ? እንዴት ብለን ደሞዝ እንደምናገኝ እናውቀዋለን። ገባችሁ? ስለዚህ እነሱ ደግሞ በሀገራቸው ላይ ሆነው እንዴ አንድ ቪዲዮ መቅረጽ እኮ በጣም ከባድ ነው ቤተሰብ። እዚህ ጋር ዝም ብሎ ቪዲዮ ተቀርጾ ሲመጣ ብቻ ማየት አይደለም። ያ ቪዲዮ ለመስራት በጣም ብዙ ዋጋ ያስከፍላል። ገባችሁ? አይዲያ ማምጣት አለ። ዛሬ ምን ልስራ አለ። ምን ማድረግ አለብኝ አለ። ብዙ ነገሮች አሉ። አንድ ነገር ስትሰሩ ደግሞ ሁናችሁ ነው የምትሰሩት። ለምሳሌ እኛ የቤት ሰራተኞች ነን አይደለ? እኛ የቤት ሰራተኞች ዝቅ ብለን ነው የምንሰራው እንጂ እንደ ምሁር ሁነን ልንሰራ አንችልም። የተሰጠና አሁን ላይ ገጸ ባህሪያችን ሰራተኛ ነው፣ ሰራተኛ ነን። በቃ እንደ ሰራተኛ ነው የምንኖረው። ገባችሁ? እግዚአብሔር ከፈቀደ ወደፊት ደግሞ የራሳችሁ ቤት ሲኖራችሁ የቤት እመቤት ትሆናላችሁ። ገባችሁ አይደለም? ስለዚህ አንድ ሰው ደግሞ ሲሰራ ሁኖ ነው የሚሰራው፣ የሚተው ነው። ስለዚህ ልጆቹን አትስደቧቸው። በቃ ብሩኬ እንደዚህ ነው፣ ሀይሚ እንደዚህ ናት። እሺ ብሩኬ ስተት ይስራ፣ ሀይሚም ስተት ስራ፣ ጥፋትም ታጥፋ። ታዲያ እናንተ በስድብ ነው እንደ ሰውን ስተት የምትመልሱት? በስድብ ክፉ ነገር በመመኘት ፎቷቸውን የሆነ ነገር ላይ ፖስታችሁ እንደዚህ ሆነ እያላችሁ እያለቀሳችሁ ለእናንተ ያድርግላችሁ። የእውነት ለሰው ልክ ክፉ በዚህ ልክ መመኘት የለባችሁም። ያላችሁት ሰው ሀገር ነው። ነገ ምን እንደሚያጋጥማችሁ አታውቁም። እግዚአብሔርን ነው የምላችሁ። ለሰው ልክ ክፉ አታስቡ። ምንም ነገር ያደረጓችሁ ነገር የለም። እንደ እነዚህ ልጆች ሰርተው ነው ይስሩ፣ መብታቸው ነው። የፈለጉትን አይዲያ አምጥተው ይስሩ። ዩቱቡ የነሱ፣ ካሜራው የነሱ፣ የሚሰሩት እነሱ። እናንተ በእነሱ ህይወት ውስጥ ጣልቃ ገብታችሁ በዚህ ልክ ሰውን ዝቅ ማድረግ ምንድን ነው? እስኪ እንዱ ለምሳሌ አንድ ነገር እንገራችሁ። ለምሳሌ አብርሃም እና ሩታ እዛ አካባቢ ያለውን እንትን እስኪ ድባቡን እዩት፣ እንዴት ብለው እንደሚሰሩ ገባችሁ? አብርሃም ታመመ አደለ? ከታመመ በኋላ ደግሞ ዳነ። ከዳነ በኋላ ምን ተደረገ? የታመመበትን ምክንያት ለማወቅ ሰው እኮ ይውላችሁ፣ እውነት ቢሆን ኑሮ ማለት ነው ምንም ይህን ሁሉ ዳገት መውጣት አይጠበቅባችሁም። በአጭሩ መቋየት ይቻላል። ገባችሁ? እንደዚህ አይደለም። ስለዚህ እባካችሁ ልጆቹ ይኑሩበት፣ ይስሩበት፣ እንደፈለጉ ይሁኑ። እናንተ እውነታውን ማወቅ ከፈለጋችሁ ደግሞ ቀስ ብላችሁ ማወቅ ትችላላችሁ። እሺ፣ ጊዜ ነው የሚፈታው። ስለዚህ ጠብቁ። ሰውን ግን በዚህ በመጥፎ ነገር ፈቷቸውን እየቦሰታችሁ ግን ክፉ ነገር አትመኙ። ቤተሰብ አለ፣ ቤተሰብ ያየዋል። ዛሬ ሶሻል ሚዲያ ሁሉም ቤተሰብ ነው የሚያየው። ይደነግጣል፣ ዘመድ ይደነግጣል። ይህን እንኳ አስቡ።
እንዱ አይምሯችሁን ዝም ብላችሁ እንደፈለጋችሁ አትንዱት። ማርያምን ደስ አይልም። እናንተ ያላችሁት ሰው ሀገር ነው ያላችሁት። ሁላችንም ነገ ምን እንደሚያጋጥመን እንኳ አናቅም። እሱ ሀገር ላይ ነን ያለ ነው። እግዚአብሔር ምን ከደቂቃዎች በኋላ እኮ ምን እንደሚፈጠርብን በህይወታችን ላይ አናቅም። ስለዚህ እባካችሁ ክፉ ነገር አትመኙ ለሰው ልጅ። ምንም ነገር ጥፋት ሊያጠፋ ይችላል፣ ግን ምከሩት፣ አርሙት፣ አስተካክሉት። ከዛ ውጭ ግን ክፉ ነገር አትመኙ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ቲክታክ ላይ ያየሁን ነገር በጣም ይቀፋል፣ በጣም የሚያስጠላው ማለት ነው። እና ብቻ ፈጣሪ ልቦና ይስጣችሁ፣ ሌላ ምንም አልላችሁ። እሺ